ሴቶች በብዛት የሚወዱት የትኛውን የወንድ የሰውነት አቋም ይመስላችኋል? ብዙዎች መጀመሪያ ላይ ግዙፍና ከመጠን በላይ ጡንቻማ የሆነውን የሰውነት ቅርጽ የሚመርጡ ይመስላቸዋል። ነገር ግን የሚገርመው በሳይንሳዊ ጥናቶች ከሁሉም ያነሰ ምርጫ ያገኘው እርሱ ነው። በአንጻሩ መጠነኛ ጡንቻ ያለውንና የተስተካከለውን አቋም መርጣችሁ ከሆነ መልሳችሁ ፍጹም ትክክል ነው። ወንዶች ሴቶች ምን አይነት የወንድ አቋም እንደሚማርካቸው ወይም ፊሜል ጌዝ የሚባለውን የሴቶች እይታ ብዙ ጊዜ አይረዱትም። ሴቶች የወደፊት የህይወት አጋራቸውን ለመምረጥ የሚጠቀሙባቸውን መስፈርቶች በሶስት ዋና ዋና ክፍሎች ማጠቃለል ይቻላል። የመጀመሪያው ማራኪነትና ወሳኝ ጥንካሬ ወይም አትራክቲቭነስ ኤንድ ቪታሊቲ። በፊልሞች ውስጥ ወንዶች ሴቶችን እንደ ሳቢ ቁስ ብቻ የመመልከት ወይም ኦብጀክቲፋይ የማድረግ ዝንባሌ እንዳላቸው ሰምታችሁ ይሆናል። በወንዶች እይታ ወይም ሜል ጋዝ በተሰራው ትራንስፎርመርስ የተሰኘው ፊልም ላይ የሜጋን ፎክስን ታዋቂ ትዕይንቶች ብንመለከት ካሜራው ሙሉ በሙሉ ትኩረቱን የሚያደርገው በወገቧ በከንፈሮቿና በዳሌዋ ላይ ነው። በአንጻሩ በሴቶች እይታ ወይም ፊሜል ጋዝ በተሰራው ትዋይላይት ፊልም ላይ ካሜራው የወንዱን ደረት፣ ትከሻ፣ የሆዱን ሲክስ ፓኮችና የክንዶቹን ጡንቻዎች በጉልህ ያሳየናል። ሆኖም በሴቶች እይታ ተመራጭ የሆኑት ዋና ገጸ ባህሪያት ወንዶች በሚወዷቸው አክሽን ፊልሞች ላይ እንዳሉት ተዋናዮች ከመጠን በላይ ግዙፍና ጡንቻማ አይደሉም። ለምን? ሚስጥሩ ፌክ ሺፍት ኢፌክት ከሚባለው የሥነ ልቦና ክስተት የመነጨ ነው።